ቀስ ረዲያ እንዴ ጋሽከች ስፖርት ቤት እኮ ቆይቼ በቃ ወጣቱ ስራ መስራት አለበት ወደ ስደት መሄድ የለበት ምናምን ብለው አሰልጣኞቹ በቃ አሁን ሰሞኑን ፎክስ ምናምን ተጀምሮ የለ ያን ምክንያት በማድረግ አሁን ሰሞኑን ስፖርት ጀምሬያለሁ። ደግሞ ደስ የሚለው እኮ ስፖርቱ ብትሸነፍም ባትሸነፍም ይከፈላል። ደግሞ ቦታ ይሰጣል፣ መሬት ይሰጣል፣ ብር ሽልማት አለው እና ደግሞ ጨዋታውንም ፎክስ ተጋጥመህ ብትሸነፍም ባትሸነፍም ሽልማት አለው እና ይኸው ሁሉም ወጣት አሁን እየሰራ ነው። እንዴት አድርገው አሁን እንደሚሸልሙት ይሄን ሁሉ ወጣት እኔ አላውቅም። ብቻ ደህና ከተቀመጥንበት አስነስተው እንደው እኮ የሚገርም እኮ ነው። እንደው እኛ በእናንተ እድሜ ይሄንን የመሰለ ህንጻ ገንብተናል። እናንተ ይጫወቱባችሁ። አይ